ኢትዮጵያ ስትል ያስጠላብሃል በሌላው ረሃብ ሆድህን ሞልተ ቁንጣን ያስቸገረ እናታቸዋለሁ የእናንተ ኢየሱስ ገና ያሰፋታል ትሰፋለች ትወርሳለች ቤተክርስቲያናችን በቅኝ ግዛት ተይዛለች ቤተክርስቲያናችን መብቷ ክብሯ ሀብቷ ሁሉ ተወስዷል በመጨረሻም ጠቅላዩ አንድ መረጃ ፈትልኮ ወጣባቸው በዚህም የተነሳ አብዛኛው ህዝብ ጠቅላዩን በዜጎች ላይ ዝምታ መምረጥ ከዚህ ጋር እያገናኙት ሲሆን ምንድነው የተከሰተው እውን ጠቅላዩ ይህንን ተናግሯል መረጃዎችን አጋራቸዋለሁ በማስቀጠልም ብፁዕነታቸው ቤተክርስቲያናችን ተናግራ እንዳትሰማ ጠይቃ እንዳይመለስላት ሆና ክብሯ መብቷን ተነፍጋለች ሲሉ የተናገሩት ንግግር ማን ነው እየዘረፋት ያለው የሚለውን በዝርዝር እንቃኛለን እዚህ ሀገር ላይ ሃይማኖት ጦርነት ተነሳ ማለት መቆሚያ የለው ተሰብስቤ በአማረቅኔ ይያልኩ ዘምራለሁ ብለህ አስበህ ከሆነ ተሳስተሃል ጭዳ አጠገብ ቆመው ክብሪት የሚጭሩ ሰዎች አሉ ጭዱ ሲለኩሱት ምን እንደሚነድ ማያውቁ በመጨረሻም ለእውነትና ለአቅብ መቆም የሚታወቀው ፓስተር ቸሬ ባርሲ ውልቂትና በባለስልጣናቱ ዝምታ ላይ እጅግ በጣም ጠንከር ያለ መልእክትን አስተላለፈ ፓስተር ቸሬ ምን አለ በዝርዝር እንቃኘዋለን ደንገለ ማርያም ደንገለ ወለ ለረኔ አነ አብሳራት ፍሰተ በመጨረሻም ወደ አርሲ የሚደረገው የባለማተቦች ቁጥር ከቀን ወደ ቀን እያየለ የመጣ ሲሆን ብዙዎችም ወጣቶች ወደ አርሲ አሰኮ እየተመሙ ይገኛል በጣም የሚያስገርመውና የብዙሃኑን ትኩረት የሳበው ታዲያ ግብጻዊው መነኩሴ አንቶኒ ባርሲ ከመናን ጋር እየዘመረ ሰማዕትነትን ለመቀበል የመንፈስ ወንድሞቼ እናቶቼን ህመም ለመታመም መጥቻለሁ ማለት አጽናኝ የሆነ ንግግርን አድርጓል በዙሪያም ዝርዝር መረጃዎችን አጋራችኋለሁ ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ እኔ ደህና ነኝ ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ ከናንተ የሚጠበቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ ዳይ ወደለት ቪዲዮ የማህተብ ጉዳይ ግዳጅ ማይሰጥ ከሆነ ይህን ቪዲዮ አሳልፈው ማህተብ የሚያሳስብ ከሆነ ግን አብረህን ቆይ ክርስቲያኖች ይህን ማህተብ አይታችሁ ኮፒ ሊንክና ሼር ሳታረጉ እንዳታልፉ የወንድም የደሙ ድምጽ ከመሬት ወደኔ ጮሃል ኦሪት ዘፍጥረት ምዕራፍ 4 ከቁጥር 10 እስከዛሬ ድረስ የካድሬዎች ስብሰባና ሆዳቸውን ያሳበጡ የክልል ባለስልጣናት በቪዲዮ ማጭበርበርና በዝምታ ሊደብቁት የሞከሩት የአርሲ ውልቂትና እውነተኛውና አስደንጋጩ መረጃ አሁን ይፋ ሆኗል መሰረት ሚዲያ ከመንግስት ምንጮችና ከአካባቢ ነዋሪዎች ያሰባሰበው ይፋዊ ስለ መረጃ ምድርን ያንቀጠቀጠ ሰቆቃን ይዞ ወጥቷል 53 ንጹሃን ባለማተቦች በቀን ብርሃን ታርዷል 190 ሰዎች ያሉበት አልታወቀም 308 ቤቶችና ሁለት ታሪካዊ ቤተክርስቲያናት ሙሉ በሙሉ በሳት ጋይተዋል ይህንን ታላቅ እልቂት ያወቁ የሽመልስ አብዲሳ ካቢኖች ገና እናስቆርፋቸዋለን እያሉ የጥላቻው አዋጅ ማወጃቸው ምን ያህል የሰይጣን መዋቅር መሆናቸውንም ያረጋግጣል ዛሬ ይፋዊውን መረጃና የቁጥሮችን በስተጀርባ ሚስጥር ፊት ለፊት እንፈትሸዋለን ባለፉት ቀናት በአርሲ አሰኮ ወረዳ የተፈጸመው ጥቃት ተራ ግጭት ሳይሆን የታቀደና የተመራ የዘርና የሃይማኖት ማጥፋት ወንጀል መሆኑን ይፋዊ መረጃ ያረጋግጣል ህይወታቸው ያለፈውን ንጹሃን ቁጥር 53 ደርሷል እነዚህ 53 ዜጎች እናቶች ህፃናትና አባቶች ናቸው ይባስ ብሎም ያሉበት ያልታወቀ ሰዎች ቁጥራቸው 190 መድረሱ ጥቃቱ ምን ያህል ሰፊና ዘግናኝ እንደነበረም ያሳያል እነዚህ 190 ሰዎች በጫካ ውስጥ ተጠልለው በጽንፈኞች ታርደው ወይም ተገለው ተወስደው ሊሆን እንደሚችል ይገመታል 47 የቆሰሩና 6 የታገቱ ሰዎች ደግሞ በማፊያዎች እጅ የገንዘብ መደራደሪያ ሆነዋል ይህ ነው እንግዲህ ጠቅላይ ሚኒስትሩና የኦሮሚያ መሪዎች በዝምታ ሊያልፉት የመከሩት ታላቅ ብሔራዊ ውርደት ሽመልስ አብዲሳ በድብቅ ስብሰባው ላይ በቅዱስ ገብርኤል ስም መስፋፋት አይቻልም ብሎ ለካቢኖቻቸው መመሪያ ከሰጡ በኋላ ዛሬ ይፋዊ መረጃ እንደሚያሳየው ሁለት ታሪካዊ ቤተክርስቲያናት የጥለተ ጨፋ ቅዱስ ገብርኤልን ጨምሮ ሙሉ በሙሉ በሳት እንዲጋዩ ተደርጓል ከቤተክርስቲያን ጋር አብሮ የኦርቶዶክሳውያን የሆኑ 308 የመኖሪያ ቤቶች አመድ ሆነዋል ይህ የሚያሳየው ጥቃቱ የተመረጠ ማንነትን መሰረት ያደረገና ክርስቲያኑ ማህበረሰብ ከምድር ላይ ጠርጎ ለማጥፋት ልክ እንዲወዲት ጉዲትና እንደ አህመድ ግራኝ ዘመን የታወጀ የጥፋት ዘመቻ መሆኑ ነው ዛሬ በአርሲ ምድር በጠቅላላው 1875 ንጹሃን ዜጎች ተፈናቅለው ሜዳ ላይ ወድቀዋል እነዚህ ዜጎች ተከፋፍለው ሬቻ ሚካኤል 789 ሰዎች ሱንቴ ማርያም 691 ሰዎች ባሰኮ ከተማ 262 ሰዎች እናም በተለያዩ ገጠራማ አካባቢዎች ተጠልለው ይገኛሉ ነዋሪዎቹ ዛሬ ለሚዲያ እንደተናገሩት ተኩሱ ከዛሬ ጧት ጀምሮ ቢቆምም ህዝቡ ግን ፍራስ ስላለበትና ቤቱ ስለወደመ ወደ ቀዬው መመለስ አልቻለም ይህንን 1875 ዜጎች እንባያዩ
ነው። እንግዲህ የሀገር መከላከያ ሰራዊት አባላት በቁጣ ተነስተው እኛ የባለስልጣናት የግል ፍላጎት ማስፈጸሚያ ነን ያሉት። ይህንን እልቂት እያዩ ነው እንግዲህ የአምቦ ዩኒቨርሲቲ ተማሪዎች መሳሪያ ከደገኑባቸው ታጣቂዎች ጋር ተፋጠው እነሱ እየተቀሉ እኛ እንማርም ያሉት። በመሰረት ሚዲያ የወጣው የይፋዊ መረጃ በአርሲ የፈሰውን የንጹሃን ደምና 1875 ተፈናቃዮችን በፕሮፓጋንዳ እንደማይሸሸግ እየታየበት ነው። አባቶቻችን ከሌባ ጋር በሬ አይፈለግም ያሉት እውነት ዛሬ በቁጥር ተረጋግጧል። የአርመኒያ ጳጳሳት ዝምታ ከገዳይ ጋር መተባበር ነው ያሉት ቃል ዛሬ በመሬት ላይ ተገኝቷል። እናንተስ ይህንን ይፋዊና ዘግናኝ የአርሲ አሰኮ ወረዳ መረጃ ስትመለከቱ ምን ትላላችሁ? ይህንን ታላቅ እልቂት በዝምታ የሚያልፉት ባለስልጣናት በታሪክና በፈጣሪ ፊት ተጠያቂ አይደሉምን? ሐሳባችሁን ኮሜንት ላይ ያስፍሩልኝ። ኢትዮጵያ ስትል ያስጠላብሃል። በሌላው ረሃብ ሆድህን ሞልተ ቁንጣን ያስቸገረ እነግራችኋለሁ የእናንተ ኢየሱስ ገና ያሰፋታል፣ ትሰፋለች፣ ትወርሳለች። የበግ ለምድ ለብሰው ከሚመጥባችሁ ከሐሰተኛ ነቢያቶች ተጠንቀቁ፣ በውስጣቸው ግን ነጣቂ ተኩላዎች ናቸው። ማቴዎስ ወንጌል ምዕራፍ 7 ከቁጥር 15። ኢትዮጵያን አጭር ትውስታ አላችሁ በሚል ንቀት ትላንት በቤተ መንግስት መጋረጃ ጀርባ ተቀምጠው ከጠቅላይ ሚኒስትሩ ጋር እጅና ጓንት መሆን ታላቁ ማህበር ለሁለት ይከፋፈላል፣ ሃይማኖተኞች ይበጠበጣሉ እያሉ የጥፋት ራዕይ አስነጋሪ የነበሩ የዘመናችን ሐሰተኛ ነቢያት ምስጢር ዛሬ ሙሉ በሙሉ ተጋልጧል። ያንን የሐሰት ትንቢት ባስነገሩ በሳምንቱ በእነ አቡነ ሳዊሮስ መሪነት የኦሮሚያ ሲኖዶስ በሚል የህገ ወጥ መፈንቅለ ሲኖዶስ ድራማ ቤተክርስቲያንን ለመከፋፈል ከፍተኛ ጥቃት ተሰነዘረ። በዚያ ታሪካዊና ፈጥና ወቅት እምነታቸውና ማተባቸውን ለማስከበር ውድ ህይወታቸውን የገበሩት የቢሾፍቱና የሻሸመኔ ወጣቶች ደም ገና ሳይደርቅ ዛሬ ደግሞ በአርሲ ምድር ንጹሃን ሲታረዱ ቤተመንግስቱ በሩን ዘግቶ ይፈነጥዛል። በአርሲ ለረገፉት ባለማተቦች የሀገር ባንዲራ ዝቅ ብሎ ብሔራዊ ሐዘን ያልታወጀው ለምንድን ነው? ጠቅላዩና ነቢያቶቻቸው የያዙት የንቀት አመለካከትና መጨረሻስ ምን ይሆናል? ዛሬ እውነቱን ፊት ለፊት እንዘረግፈዋለን። ብዙዎቻችን ታሪኩን ቶሎ እንረሳለን። ነገር ግን የቤተክርስቲያናችን ጠላቶች የዛሬውን ጥቃት ከመፈጸማቸው በፊት ስልታዊ ዝግጅት አድርገው ነበር። በአንድ ወቅት ላይ በሀገራችን የሚገኙ ታዋቂ ሐሰተኛ ነቢያት ከጠቅላይ ሚኒስትሩ ጋር በነበራቸው ጥልቅ ግንኙነት መድረክ ላይ ወጥተው ታላቁ ማህበር ለሁለት ይከፈላል፣ ሃይማኖተኞች ይበጠበጣሉ የሚል የፖለቲካ ትእዛዝ ያላቸውን ትንቢቶችን ማሰራጨት ጀመሩ። የትንቢት ተብዬ ድራማ በተነገረ በሳምንቱ እቅዱ በይፋ ወደ መሬት ወረደ። በእነ አቡነ ሳዊሮስ የሚመራው ህገወጥ ቡድን የኦሮሚያ ሲኖዶስ ብሎ ራሱን በመሰየም ታሪካዊቷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመከፋፈል ተነሳ። የሚገርመው ነገር ግን ያለምንም የህዝብና የህግ ፍቃድ ለዚህ ህገወጥ ቡድን የኦሮሚያ ፖሊስ ተመድቦላቸው ጥንታዊና ቤተክርስቲያናት በኃይል ሰብሮ እንዲገቡ ተደረገ። በዚያን ወቅት እምነታቸውን በደማቸው የጠበቁት የቢሾፍቱና የሻሸመኔ ወጣቶች በፖሊስ ጥይት ውድ ነፍሳቸውን ለአምላካቸው ገበሩ። ያኔ በኃይልና በሴራ ያልተሳካላቸው የጥፋት ኃይሎች ዛሬ በአርሲ ምድር ሌላ የጥፋት ስልት ይዘው ልከች ብሏል። በዓለም ታሪክ ውስጥ አንድ ሀገር ዜጎቿን በሽብር ጥቃት፣ በጦርነት ወይም በከባድ አደጋ ስታጣ የመንግስት ባለስልጣናት ባንዲራ ዝቅ ብሎ እንዲውለበለብ በማድረግ ብሔራዊ ሐዘን ቀን ያውጃሉ። የህዝባቸውን ስቃይና ዘንም ይናገራሉ። ነገር ግን በአርሲ ምድር በቀን ብርሃን የንጹሃን ኦርቶዶክሳውያን አንገት ሲታረድ፣ አብያተ ክርስቲያናት ሲቃጠሉ የኢትዮጵያ ባንዲራ ዝቅ ሊላቸው ቀርቶ የሀገሪቱ ባለስልጣናት አንድም ያይዟቸው ወይም የሐዘን መግለጫ መልእክት እንኳን ለምዕመናኑ ነፍገዋቸዋል። ይባስ ብሎ ጠቅላይ ሚኒስትሩ የጥቅም ነቢያቶቻቸውን በተለያዩ መድረኮች ላይ በራቸውን ቆልፈው መፈንጠዝና መደሰት ከጀመሩ ቀናቶችን አስቆጥረዋል። ይህ የሚያሳየው ስርዓቱ ለኦርቶዶክስ ተዋሕዶ ቤተክርስቲያንና ለምዕመናኑ ያለውን ጥልቅ ንቀትና የወደቀ አመለካከት ነው። ለውጭ ሀገር መሪዎች እስከ አረባ ምድር ሄዶ የሚያለቅስ ክንድ በገዛ ዜጎቹ ግን መርጦ ማልቀስና ሐዘን መከልከሉ መርጧል። ጠቅላይ ሚኒስትሩ ከጀርባቸው ያሉት የጥፋት መሐንዲሶች በስልጣናቸውና በታጣቂዎቻቸው ተመክተው ኦርቶዶክስን እናጠፋታለን ቢሉም የጊዜ እንጂ የሰው ጀግና ለመኖሩን የታሪክ መዝገብ ይመሰክራል። የዛሬዎቹ መሪዎች ታሪክን ወደ ኋላ መለስ ብሎ ቢያነቡ መልካም ነበር። በ16ኛው መቶ ክፍለ ዘመን የተነሳው የቤተክርስቲያንን አሻራ ለማጥፋት የዛሬዎቹ መሪዎች ከሚያደርጉት በላቀ ሁኔታ ታላላቅ ገዳማትን ያቃጠለው ካህናትና ምዕመናትን የፈጀው አህመድ ግራኝ አህመድ ዛሬ ተነስቶ በነገራቸው ጥሩ ነበር። ግራኝ አህመድ በኃያልነቱ ዘመን የቤተክርስቲያንነትን የጠፉ መስሎት ነበር። ነገር ግን መጨረሻው ምን ሆነ? እሱ አልፏል። ስሙ በታሪክ ተወቃሽ ሆኖ ቀርቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬም ታሪካዊቷን የመስቀል ባንዲራዋን እያውለበለበች በክብር ትኖራለች። የዛሬዎቹ መሪዎች ዓላማቸው የወዲት ጉዲትና የአህመድ ግራኝን የጥፋት ዘመን ለመድገም ቢሆንም ቅዱስ ቃሉ እንደሚናገረው እግዚአብሔርን የተጠጋ ፈጽሞ አይጠፋም፣ ለዘላለም ሕያው ሆኖ ይኖራል። የቤተክርስቲያን መሰረቱ ክርስቶስ በመሆኑ በምድራዊ መሳሪያና በሐሰተኛ ነቢያት ትንቢት ፍጹም ልትጠፋ አትችልም። የሐሰተኛ ነቢያት ትንቢት በሻሸመኔ ወጣቶች መስዋዕት
መስዋዕትነትና በአርሲ ለረገፉት ንጹሃን ባንዲራ ዝቅ አድርጎ ሀዘን አለማወጅ ሁሉም ያንድ ትልቅ የወደቀ ውል አመለካከት ውጤቶች ናቸው። ባለስልጣናት በራቸውን ዘግተው ቢፈነጥዙም የአምላክ ደጅ ግን ለምዕመናኑ ሁል ጊዜም ክፍት ነው። ቤተክርስቲያንን ለማጥፋት የተነሱት ሁሉ እንደ ወዲት ጉዲትና ግራኝ አህመድ በታሪክ ተሸንፉ ያልፋሉ። እምነታችን ግን ለዘላለም ጸንታ ትኖራለች። እናንተስ የሐሰተኛ ነቢያቱን የድሮ ትንቢትና የመንግስትን የመርጦ ማልቀስ ፖለቲካና የአርሲውን ዝምታ ስትመለከቱ ምን ትላላችሁ? የስርዓት ከግራኝ አህመድ ታሪክ ምን ሊማር ይገባዋል? አስተያየቶቻችሁን ኮሜንት ላይ አስፍሩልኝ። እዚህ ሀገር ላይ ሃይማኖት ጦርነት ተነሳ ማለት መቆሚያ የለውም። ተሰብስቤ በአማረ ቅኔ እያልኩ ዘምራለሁ ብለህ አስበህ ከሆነ ተሳስተሃል። ጭዳ አጠገብ ቆመው ክብሪት የሚጭሩ ሰዎች አሉ። ጭዱ ሲለኩሱት ምን እንደሚነድ የማያውቁ። እውነት ከመሬት ትበቅላለች፣ ጽድቅም ከሰማይ ትመለከታለች። መዝሙረ ዳዊት። ለእውነትና ለሐቅ መቆም ሐሰተኛ ነቢያትን ፊት ለፊት በመጋፈጥና ሕዝብን ከነጣቂ ተኩሎች ለመታደግም በርካታ ስራዎችን ሲሰራ የቆየው ብዙዎች የፕሮቴስታንት ጎራ የእውነት ድምፅ አድርጎ የሚመለከቱት ጀግናው ፓስተር ቸሬ በመጨረሻው ዝምታውን በከባድ ቁጣ ሰብሯል። ፓስተር ቸሬ በአርሲ ምድር ንጹሃን ባለማተቦች በቀን ብርሃን ሲታረዱ የሀገሪቱ መሪዎችና የጥቅም ነቢያቶቻቸው በራቸውን ዘግተው አሸሸ ገዳሚ እያሉ መፈንጥዛቸው የታሪክ ውድቀት በአደባባይ አስመስክሯል። ለመንግስትና ለባለስልጣናቱ ፍጹም አስደንጋጭና ጆሮን የሚያጭር የመጨረሻ ማስጠንቀቂያን ማስተላልፏል። ፓስተር ቸሬ ዳውን እንደ ቼዝ ጠጠር ስለሚጠቀሙት ባለስልጣናትና ጭዳ አጠገብ ክብሪት ስለመጫር ያስተላለፈው መልእክት ሚስጥሩ ምንድነው? አሁን ፓስተር ቸሬ ለእውነት ቁጣ ተሞልቶ ያስተላለፈውን ይህንን ታሪካዊ ማስረጃ በገዛ ጆሮአችሁ ስሙት። መንግስቱን ይሸጡታል። የነሱ ቁማር ድሃ ስለው የነሱ መጫወቻ እንትን ቼዝ ጠጠራቸው ድሃ ስለው ድሃ ከሌለ ማይተኩስላቸው፣ ድሃ ከሌለ ማይሞትላቸው። ድሃ እኮ ማገዷቸው ነው። የሚሞቁት እኮ እሱ ነው። ካምፋየር እኮ በድሃ እኮ ነው። ፓስተር ቸሬ ዝምታውን ሰብሮ ያስተላለፈው ይህ መልእክት የሀገሪቱን የፖለቲካ ስርዓት መሰረት ያናጋ የሞራል ፍርድ ነው። ፓስተር ቸሬ ባለፉት ዓመታት በሀገሪቱ የተፈጠሩ ዘግናኝ ግጭቶችና ጦርነቶች ምስኪኑን ዳውን ህዝብ ቀርጥፈው እንደሰለቀጡት በአደባባይ ተናግሮታል። ላቅ ባለ ንግግር ጥበብና ሎጂክ ተጠቅሞ የባለስልጣናቶች ቼዝ ጠጠር እኮ ድሃው ነው። ምስኪኑ ድሃው ከሌለ ማን ይተኩስላቸዋል? ማን ቀርቦ ይሞትላቸዋል? አረ ድሃን እኮ ነው እንደ ካምፌር አድርገው በሩቅ የሚሞቁት ሲል የባለስልጣናቱን ጭካኔና ጥቅም አዳሪነት አጋልጦታል። ይህ መልእክት ባለስልጣናቱ ዳውን ህዝብ ለስልጣናቸው መጠበቂያና ለፍላጎታቸው ማስፈጸሚያነት ብቻ እንደሚጠቀሙበት ፍንትው አድርጎ ያሳየ ታሪካዊ ፍርድ ነው። ፓስተር ቸሬ በመቀጠል በአርሲ ምድር ንጹሃን ሲታረዱና መላው ሀገሪቱ ባዘን አንገቱን በደፋበት ሰዓት በሩን ዘግቶ አሸሸ ገዳሚ ለሚለው የቤተ መንግስት ስርዓትና የመጨረሻ ማስጠንቀቂያውን ሰጥቷል። እናንተ ጭዳ አጠገብ ቆማችሁ ክብሪት እየጫራችሁ ነው። ጭዱ ሲለኮስ ምን እንደሚነድ ምን አይነት ማዛ ይዞ እንደሚመጣ የማታውቁ ናችሁም ብሏቸዋል። የፓስተር ቸሬ መልእክት ግልጽ ነው። በኢትዮጵያ ምድር የሃይማኖት ጦርነት ተነሳ ማለት መዘዙ ከባድና የማይቀለበስ የታሪክ ጥፋት ነው። በአርሲ ኦርቶዶክስ አማንያን በማንነት ማጥቃትና አብያተ ክርስቲያናትን ማቃጠል በሃይማኖት እሳትን ጭዳ አጠገብ የመጫር ያህል ድርጊት አደገኛ ነው። ፓስተር ቸሬ ባለስልጣናቱን የፖለቲካ አላዋቂነት በመግለጥ ስለ ሰብአዊነት ተሟገቱ፣ አልቅጹ፣ ንጹሃንን ጠብቁ ሲል ንግግሩን በጨዋነትና በቁም ነገር ደምድሟል። የጀግናው ፓስተር ቸሬ ዝምታውን ሰብሮ ጭዳ አጠገብ ክብሪት አትጫሩ ማለቱ በቤተ መንግስቱ መጋረጃ ጀርባ ለሚፈነጥዙት ባለስልጣናት ለሐሰተኛ ነቢያቶቻቸው የመጨረሻ የህሊና ፍርድ ነው። እንደ ካምፋየር ዳውን የሚሞቁት የጥፋት መሐንዲሶች ታሪክ በአርሲው ንጹሃን እንባና በፓስተር ቸሬ እውነት ጩኸት ተጋልጧል። እናንተስ ፓስተር ቸሬ ስለ ዳው እልቂትና ስለ ባለስልጣናቱ አሸሸ ገዳሚ ፈንጠዝያ ያሳለፈው ታሪካዊ ማስረጃ ስትመለከቱ ምን ትላላችሁ? ይህ የሀቅ ድምጽ በሀገራችን ለሚነግፈው ፍትህ ትልቅ ዋስትና ያመጣም ትላላችሁ? ሀሳባችሁን ኮሜንት ላይ ያስፍሩልኝ። ደንገሌ ማርያም ደንገሌ ወለ ኤረኔ አነ አብሳራት ፍሴቴ ማርያም ደንገሌ። ወደ አርሲ ምድር እየገባን ነው ማለት ነው። ሰላም ግቡ በሉን። አሁን ያለሁት አርሲ ምድር ነው። እንደ ወንድሞቼ ኦርቶዶክሳውያን ለመታረድ ለመሰየፍ ከቤተ ክርስቲያን ጋር ለመቃጠል ክርስትና የወሬ ብቻ ሳይሆን የተግባር ነው። ስለ ስም የሚሰደዱ እነሱ ብፁዓን ናቸው፣ መንግስተ ሰማያት የነሱ ናትና የማቴዎስ ወንጌል ምዕራፍ 5 ከቁጥር 10 ላይ ተቀምጦ እናገኘዋለን። በካድሬዎች ፕሮፓጋንዳ ባሮጌ ቪዲዮ ማጭበርበርና በታጣቂዎች የወረደ ማስፈራሪያ የማይገታው ታላቁ የኦርቶዶክሳውያን ማዕበል ዛሬ ታሪካዊ ምዕራፍን ከፍቷል። የንጹሃን ደም ወደ ጠገበችው የታሪካዊ ቅዱስ ገብርኤል ቤተክርስቲያን አመድ ወደ በነነባት ወደ አርሲ ምድር ታላቅ የባለማተቦች ጉዞ በአሁኑ ሰዓት ተጀምሯል። በሃይማኖታቸው የማይበገሩ ለሞትና ለሰይፍ የማይመለሱ ጀግኖች ወጣቶችና
ኦርቶዶክስና ምዕመናን ወደ አርሲ ምድር እየጎረፉም ይገኛሉ። የዚህ ጉዞ ዓላማ በአርሲ የደረሰውን ሰቆቃ ለዓለም ፊት ለፊት ለማሳየትና ከወንድሞቻቸው ጎን ለመቆም ሲሆን በዚህ ታሪካዊ ጉዞ ላይ ከጥንታዊቷ የግብጽ ምድር የተነሳው መነኩሴ አንቶኒ አባ አንቶኒ ጉዞን ከኢትዮጵያን ጋር አድርጓል። መነኩሴው አንቶኒ አማርኛውን እየሰባበረ በዝማሬና በእንባ ተሞልቶ ስጋችሁን የሚገሉትን አትፍሩ፣ ገዳዮችን ግን 2 ጊዜ ሞትን ይሞታሉ ሲል መላው ተጓዥን በእንባ ያራጨበት ያ ልብ ሰባሪ ሚስጥር ምንድነው? ዛሬ የዚህን ቅዱስ ጉዞ እውነት ፊት ለፊት እንዘረግፈዋለን። በአርሲ ምድር ላይ ንጹሃን ደም መፍሰሱን የመንግስት ባለስልጣናት ፍጹም ዝምታ መምረጣቸውን ተከትሎ የኦርቶዶክስ ምዕመናን ሀዘናቸውን ከቤታቸው ተቀምጠው ማሳለፍ አልፈለጉም። ሾርት ሜሞሪ የተባለው ህዝብ ዛሬ ትላንቱን የሻሸመኔን ደም የዛሬውን የአርሲውን ሰቆቃ ባንድ ላይ ያስበው ፍርሃትን ሙሉ በሙሉ በመክፈፍ ወደ መከራው ስፍራ መጓዝ ጀምሯል። ይህ ጉዞ ለሽርሽር ወይም ለፖለቲካ አይደለም። ይህ ጉዞ የፈረሱትን አብያተ ክርስቲያናት አመድ ለመልቀም የተሰደዱትን እናቶች እንባ በአካል ተገኝቶ ለማበስና የደረሰውን አሰቃቂ ግፍ ለዓለም አቀፉ ማህበረሰብ ያለ አንዳች ሳንሱር ለማሳየት የተደረገ የህሊናና የእምነት ክንድ ነው። ጥጋበኛ ታጣቂዎችና የሽመልስ መዋቅር በብረት ቢዝቱም ወደ አርሲ የሚጎርፈው የባለማተቦች ማዕበል ግን በዝማሬ ምድሪቱን እያንቀጠቀጣትም ይገኛል። የዚህ ታሪካዊ ጉዞ እጅግ በጣም ልብን የሚነካውና የብዙዎችን የህሊና በር ያንኳኳው ክስተት ከታሪካዊቷ ከእህት አብያተ ክርስቲያናት መገኛ ከሆነችው ከግብጽ ምድር የመጣው መነኩሴ አንቶኒ በጉዞ ላይ በአካል መገኘቱ ነው። መነኩሴው አንቶኒ የኢትዮጵያን ኦርቶዶክሳውያን መከራ የራሱ መከራ የአርሲው እልቂት የገዛ ስጋው ህመም እንደሆነ በማመን የሰማዕትነትን ጽዋ ከወንድሞቹ ጋር አብሮ ለመጣት ቆርጦ ተነስቷል። በጉዞ መስመር ላይ በዝማሬና በጸሎት ተጉዞ ስፍራው ላይ ሲደርስ በአስተርጓሚ እየታገዘና ኢትዮጵያን ቅዱስ ቋንቋ አማርኛውን እየሰባበረ በከፍተኛ መንፈሳዊ ቁጣና ዘን ተሞልቶ የተናገረው ንግግር እየሰማውን ምዕመን በሙሉ በእንባ አጥቧል። መነኩሴው አንቶኒ በንግግሩ የቅዱስ ቃሉን እውነት እየመዘዘ ለተጓዦቹና ለአርሲ ምዕመናን እንዲህ አላቸው። ስጋን የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቁንስ ነፍስንም ስጋንም በገሃነም ሊያጠፉ የሚቻላቸውን ፍሩ። የማቴዎስ ወንጌልን እያነሳ አስተማራቸው። እኛ በዚህ ምድር ላይ በእምነታችንና በማተባችን ምክንያት ብንገደል ሞት ለኛ መሸነፍ አይደለም። ሞት ለኛ ከኃያሉ ጌታ የሰማዕትነትን የብርሃን አክሊል የምንቀዳጅበት የክብር በር ነው። እኛ አንድ ጊዜ ስጋችን ይሞታል፣ ነፍሳችን ግን በፈጣሪ ዘንድ ሕያው ሆና ለዘላለም ትኖራለች። ነገር ግን እነዚህ ንጹሐንን ቀን ብርሃን የሚያርዱ ጨካኞች፣ አብያተ ክርስቲያናትን የሚያቀጥሉ ጽንፈኞችና በዝምታ የሚተባበሩ የጥፋት መሪዎች፣ እነሱ ግን በምድርም በሰማይም 2 ሞትን ይሞታሉ። በምድር ያለውን ታሪክ የህሊና ወቀሳ ዕዳ ይከፍላቸዋል። በሰማይ ከዘላለም እሳትና ከፈጣሪ ፍርድ አያመልጡም። ስለዚህ ወንድሞች ሆይ በርቱ፣ ጽኑ፣ ማተባችሁንም አትፍቱ ሲል ተናገራቸው። የአማርኛውን እየሰባበረ የተናገረው የግብጽ መነኩሴ ንግግር በአርሲ ምድር የተሰበሰቡትን 300 ሺህ በላይ ወጣቶችና መላው ምዕመናን ልብ በአንድነት ያንቀጠቀጠ ፍርሃትን አጥፍቶ ታላቅ ሰማዕትነትና ጀግንነትን የለኮሰ የእግዚአብሔር መልእክት ሆኗል። አርሲ የተጀመረው የባለማተቦች ታሪካዊ ጉዞ የግብጽ መነኩሴ አንቶኒ ስጋን የሚገሉትን አትፍሩ የሚለው በእንባ ቃል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዱላና በጠመንጃ በሴራና በዝምታ የማጠፋ የታሪክ ቋጥኝ መሆኗን በድጋሚ ያረጋገጠ ነው። ገዳዮች በምድርም በሰማይም 2 ሞትን ሲሞቱ፣ ባለማተቦቹ ግን በክብርና በሕያውነት ይኖራሉ። እናንተስ መላው የኢትዮጵያ ምዕመናን ወደ አርሲ እያደረጉ ያለውን የክንድ ጉዞ የመነኩሴው አንቶኒ ልብን የሚነካክ የሰማዕትነትን ቃል ስትሰሙ ምን ትላላችሁ? የእምነት አንድነት የጥፋት ኃይሎችን መጨረሻ አያጠፋምን? ሀሳባችሁን ኮሜንት ላይ ያስፍሩልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምን አሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።